አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ተከታታዮች ከሀገር ውጭም ሆነ ከሀገር ውስጥ ያላችሁ ሰላማችሁ ብዝት ይበል። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁኝ። እንግዲህ ያው ከሰሞኑ አንዳንድም ሲያሳዝነን የነበረው በጣም ልባችን ተሰብሮ በነበረበት ወቅት ያው ከጨለማ ወደ ብርሃን ደግሞ የመጣበት ማለት ነው። በጣም በሚያስደስት ነገር፣ በጣም ባልጠበቅነው ነገር የሰው ደስታ መቼም የሚያስደስታችሁ ብዙዎቹ ናችሁ። ምቀኛ ምቀኛ ነው፣ ምቀኛ ምቀኛ ነው እና ደስታ ደግሞ ምቀኛ ያው የተከፋበት ቀን ነው። እውነት ለመናገር እኔ ለራሴ በጣም አዝኜ ነበር ማለት ነው። ያው በራሱ ነገር ሳይሆን በሰው ነገር ለእህቱ ብሎ በገባበት ነገር ካያስብበት በተናገረበት ባወራበት ነገር ይሄ ነገር ራስ ባልተቤቱን ነው የሚጎዳው ውስጡን ማለት ነው። ግን ጎበዝ ጀግና፣ ከምር በጣም ከባድ ነው። በሱ ቦታ እኔ በሆነ አስባችሁታል እንዴት እንደሚሆን እና ምንም ሳይመስለው በውስጡ ስሜቱን አምቆ ነገሮችን አስጨራርሱ እንግዲህ ወንድማችን ለጥሩ ነገር ከኢትዮጵያ ጅቦች ሆኗል። እንግዲህ እኔ በጣም ነበር ያዘንኩት። እኔ ራሱ እሱ እንደዛ ሲል እኔ እውነት አልመሰለኝም። ግን ፓስፖርቱን አይቼ ግን ፓስፖርቱን ሳይሁ እንዴ ይሄ እንዴት ነው ምናምን እል ነበር ማለት ነው። እና እውነት እኔ በጣም ነው ደስ ያለኝ። ያው የሰው ደስታ እንግዲህ የምትወዱ ደስ እንደሚላችሁ እርግጠኛ ነኝ። እና እኔ በጣም ነው ደስ ያለኝ እውነት ለመናገር ቪዲዮን ያው ስራ ስለበዛብኝ የቆይቼ ብሰራው እና ተገፋ የሚባለው ነገር ጥሩ ነገር ይመጣል። አንድ ሰው ቢበደልም ይዘገያል እንጂ የሆነ የሚያስደስት ነገር ይዞ ይመጣል የሚባለው ነገር እውነት ነው ያልኩት እኔ ማለት ነው። በበኩሌ እውነት ነው። እና ውድ ቤተሰቦቼ በጣም ደስ ይላል። ያው እሱም ደግሞ ጀግና ነው። እውነት ለመናገር የአረብ ሀገር አይመጥነውም ለሱ ማለት ነው። እንደዚህ ደግሞ ወጣ ሲል ደስ ይላል። እንግዲህ ባለበት ሰላም ያው የሄደበት ሀገር ደግሞ ይመቸው፣ አላህ ከጎኑ ይሁን እና በጣም ነበር ያሳዝነው ሁላችንም። ያው የሰው ደስታ የሚሰማው ሰው ሁልጊዜ እንትን ይላል እና ይህ ልጅ በጣም ከባድ ነው። ለሰው ለእህቱ ብሎ ነው እንደዚህ የሆነው። ማንም የማይሰራውን ማንም የማያደርገው ድርጊት ነው ያደረገው። ማንም የማይሰራውን ጨዋታ ነው የተጫወተው እና በስተ መጨረሻ ደግሞ እንግዲህ እሱም ደስ ብሎታል ፈገግ እያለ የኔ ምስኪን። ያው ቢያስብበት ደስ ይላል፣ ግን አላስብበትም። ድንገት ነው ነገሮች ሁሉ የሚበላሹት፣ ድንገት ነው። በሆነ አጋጣሚ ነገሮች ሁሉ ይበላሻል ሁሉ በሆነ አጋጣሚ ደግሞ ነገሮቹ ሳታስቧቸው በራሳቸው ጊዜ ተስተካክለው ይመጣሉ እና እንግዲህ እሱም ደግሞ እንደዚህ አይነት ነገር ነው ያጋጠመው። እንግዲህ የሄደበት ሀገር ደግሞ ይመቸው፣ ክፍት ይሁን። ያው ጀግና ነው፣ ጀግና ይኖር። እንግዲህ ጓደኞቹ እንደዛ አይነት ሀሳብ ያመጡትን የተራዱትም በጣም እናመሰግናለን። እንደዚህ ደረጃ ያበቁትም እኔ ከምር በጣም ነው ደስ ያለኝ። ወይኔ ምስኪንዬ እንደው ምን ይገጥመው ይሆን? አሁን ኢትዮጵያ ብሄር ደግሞ ከዛ ሀገር ሄዶ ደግሞ ወደዛ ሄዶ ወደ እስር ቤት የሚለው ነገር ነበረ የማስበው ማለት ነው። ያው ታውቃላችሁ ከመንግስት ጋር ያለው ነገር ከባድ ነው። መንግስትን የአማራ ልጆችን መብላት ነው የሚፈልገው፣ ማኮላሸት ስለሆነ የሚፈልገው። ያው እዛም ብሄድ ያለው አዝማሚያ በጣም ደስ አይልም እያልኩ እንግዲህ ከዚህ ቀደምም ቪዲዮ እንደሰራሁት በውስጤ እያስብኩኝ እያንጎራጉርኩ ነበር። ግን ያው በመሰለ ብሎ ባልመሰለ ብሎ ባልመሰለ ብሎ እነሱ አዲስ አበባ ተደራጅተው ከነማን ጋር ሲጠብቁ እሱ ደግሞ ሌላ ሀገር። በጣም ነው ደስ የሚለው ግን ስሜቱ ማለት ነው። እንደገና ደግሞ ክስ ያቀረቡበት ልጆች አሉ። እውነት ለመናገር ምንም ሳያደርጋቸው እኮ ምንም ድንበራቸውን አልነካ፣ ስራቸው
ክብራቸውን አልነካ። ከምር ሰው ምቀኝነቱ በጣም ነው የሚቀኑት። ለምን እንደሆነ አላውቅም። ያው አንዳንድ ጊዜ እሱ ምን ችግር አለበት እንግዲህ ስሜታዊ ሆኖ ይናገራል እንጂ ሌላ ችግር የለበትም። ያ ደግሞ የተፈጥሮ ኔቸር መሰለኝ እና ያው ስሜታዊ ሆኖ ይናገራል። ከዚህ ቀደም ይሄ ልጅ እንግዲህ በሰው ነው ከሳውዲ አረቢያ የሚሄደው እንግዲህ በሰው ምክንያት ነው። የሚገርመው ነገር ግን ይሄ ድሪቶ የሆነ ሀገር የአረብ ሀገራቶች ለሱ ከፍሎ አይደሉም። እውነት ለመናገር የአሁኑ ደግሞ ከበድ ያለ ነበረ። ከቴም ምርጫው ላይ ሆኖ በጣም ከባድ ነበር የሚፈጠረው። ግን አላህ ደረሰለት። ምቀኞቹ ላይ አይኑን አፍጥጠው አይናቸውን ጎልጉሎ ሲጠብቁ እሱ ደግሞ በተሻለ ባልተሻለ ብሎ ወደ ሌላ ቦታ። እውነት ደስ ይላል። ጓደኛ ማለት እንደዚህ ነው። የተጨነቀ ቀን አብሮ የሚጨነቅ፣ የተደሰተ ቀን አብሮ የሚደሰት፣ የተከፋ ቀን አብሮ የሚከፋ ነው እንጂ ባዘቦ ቀንማ አለሁልህ ብሎ ተጎን በጭ ብሎ እና በጣም ይገርማል ማለት ነው። እና በጣም አዝኜ ነበረ። ያው እንግዲህ ሀዘንታዬ ደግሞ ደስታ ሆኗል። የሁላችንም ነው። ህዝብ ይወደዳችሁ፣ ግን በጣም 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 ሰው ይወደዋል። ጥላቶቹ ትንሽ ናቸው ብዬ እገምታለሁ እንጂ በጣም በህለት ህዝቡ በጣም ነው የሚወደው። አድናቂው ነው የሚበልጠው፣ አድናቂው ነው። ግን ቢሆንም በ6 ወር ውስጥ ወደ ኢትዮጵያ ከመልሶ መሄድ ማለት በጣም ከባድ ነው። አሁን ከሀገሩም ሁኔታ ከኢኮኖሚውም አንጻር ከሁሉም ነገሮች አንጻር በጣም የሚከብድ ነገር ነበር። አልሐምዱሊላ ነገሩ ይቅድላሉለት። በጣም ደስ ይላል። እኔ ከመጣሁ ገና 6 ወር ነው ሲለኝ በጣም ነው ድንግጥ ያልኩት። በ6 ወር ውስጥ እናንተ ራሱ ተሳበሩ ብሏችሁ በጣም ከባድ ነው። የእሱ ደግሞ እንደምታውቁት አነስተኛ ነው። እውነቱን ከሆነ ባለፈው 50 ድራም ነው በቀን የሚታሰብልኝ ብሏል። እንግዲህ አስባችሁታል። እና በጣም አነስተኛ ከመሆኑ እንደገና ደግሞ እንደ ማንኛውም ሰው ልጆች አሉ፣ ቤተሰብ ይኖረዋል። ብቻ ሁሉንም ቀለል ላረገለት። በቃ ታይታሰብ ፎ አረገው። እንደዚህ ነው። አንዳንድ ጊዜ ነገሮች ይበላሹብንና መጨረሻ ላይ ደግሞ አላህ ያስደስተናል። ውድ ቤተሰቦቼ እና እንግዲህ ያው ያወጡትንም ያገዙትንም በጣም ጤናቸውንም አፊያቸውንም ይስጣቸው። ወንድማችንን እውነት ልቡን የደማውን ልቡን አስቀውታል። እኔ አይናይኑን ያየሁት አይናይኑን ሳየው እውነት ለመናገር አይኑ ራሱ በጣም ነበር የሚያሳዝነኝ። በቃ ያንን ሳቁን እሱ ደስ የሚለው መንቆራጠጥ፣ በቃ ግጥሙ ምናምን ጨዋታው ያ ነገር ነው የሚያምርበት። እና ማንኛውም ሰው ያው ይቆዝም አይባልም። ማንኛውም ሰው ችግር ሲመጣበት ሲቆዝም፣ ሲበሳጭና ሲናደር፣ ሲያለቅስ በጣም ያሳዝናል። ያልሆነ ሰው ብቻ ነው የሰው ችግር እንግዲህ መያዝ ዝነው ጉማሬ የሆነ ሰው ብቻ ነው እንጂ የሰው ላይ መከራ ሲመጣበት የማያዝን ሰው ያው ጉማሬ ነው። እና ደግሞ እንደዛ አይነት ሰዎች አላህ ይጠብቃቸዋል። ለኸይሩ ነው፣ ለበጎ ነው። እና ብቻ አልሐምዱሊላህ ቀኑን ራሱ እኮ አልጨርሰውም። ያው ከ5 ቀን በኋላ ደቀ ውጣ ነው የተባልኩት ነበር ያለው። በ3ኛ ቀኑ ነው የወጣው። ጀግና ጎበዝ፣ ጀግና ማለት እንደሱ ነው። ምን ቀኔ ልጨርስ ምናምን እንደው ግን በጣም በቃ ደስ የሚል ሁኔታ ነው። እና ውድ ቤተሰቦቼ ቪዲዮውን ከወደዳችሁት ላይክ፣ ሼር አድርጉ። እኛን ማሳደጉ እኛም ጥሩ ደረጃ እንድንደርስ